ሰላም ጤና ይስጥልኝ የማትስ ኮሜዲተር ቤተሰቦች እንደምን ቆያችሁ? ከብዙ መጥፋት በኋላ ተመልሻለሁ። ከዚህ በኋላ መጥፋት አይኖርም። አዲሱን ካሪኩለም ከ9ኛ ክፍል ጀምረን እስከ 12ኛ ክፍል እስከ አጠናቀቅ ድረስ መለያየት አይኖርም። አብረን እንሆናለን። በአዲስ መልክ አዲሱ ካሪኩለም ስለተዘጋጀ ለብዙ ቢያንስ በትንሹ ለ5 ዓመት ስለሚቆይ በእያንዳንዱ ክፍል የተዘጋጀውን ዩኒት እያንዳንዱን ሳብ ቶፒክ በመዳሰስ አብረን የምንቆይ ይሆናል። እያንዳንዱን ቶፒክ መዳሰስ ብቻ ሳይሆን ከደግሞ ዩኒቶችን ስናጠናቅቅ ከየዩኒቶቹ የሚመጡ ናሽናል ኤግዛሞችን እናነሳለን። ከዛ ከየዩኒቶቹ ደግሞ የትኞቹ የግድ ሁል ጊዜም ሂሳብ ላይ ናሽናል ኤግዛም ላይ እናገኛቸዋለን የምንላቸውንም እንዳስሳለን። ስለዚህ በትዕግስት ለጠበቃችሁኝ እያመሰገንኩኝ ከዚህ በኋላ ግን የምጠፋ አይሆንም። ብንችል በቀን አንዳንድ ቪዲዮ አፕሎድ ማድረግ ሞክራለሁ። በትንሹ ከተቻለ አንዳንዴ 2 ሾርትሶችንም በመካከል ማነቃቂያዎችንም ጭምር እለቅላችኋለሁ። አፕቲቲዩዶችንም እለቃለሁ። ስለዚህ መጥፋት አይጠበቅባችሁም። እስካሁን ለቆየሁት ይቅርታ እየጠየኩ ከዚህ በኋላ ግን እንኳን ደስ አላችሁ እላለሁ። አሁን 9 10 11 እና 12 እየተዘጋጃችሁ ያላችሁ ልጆች በይፋ ከኔ ጋር አብራችሁ እንድትቆዩ ጋብዛችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሌሎች ሰብስክራይብ ያደረጋችሁ ላይክ ሼር አድርጉ። ሌሎች ይድረስ። ሞቅ ደመቅ እናደርገዋለን። በዚህ ክረምት በተለይ በጣም እንደምቃለን። በጋው ላይም በጣም እንዘጋጃለን። እሺ ዛሬ ወደ ተዘጋጀነው እንምጣ። ይሄውና ዛሬ የመጀመሪያው መነሻችንም የሚሆነው በአዲሱ ካሪኩለም መጽሐፍ ከፊት ለፊት ይዤላችሁ ማሳያችሁ ይሄንን ካሪኩለም መጽሐፍ እንጀምራለን። 9ኛ ክፍል ከዩኒት 1 ነው የምንነሳው። እንግዲህ አካሄዳችን የሚሆነው ልጆች በዩኒቱ ያሉ ሳብ ቶፒኮችን ለምሳሌ ተመልከቱ። ዩኒት 1 ላይ ያለን ፈርዘር ኦን ሴት ነው 9ኛ ክፍል በአዲሱ ካሪኩለም። ስለዚህ ከዛ ፈርዘር ኦን ሴት ውስጥ ያሉን 5 ሳብ ቶፒኮች አሉን። ከ5ቱ ሳብ ቶፒኮች አሁን በዚህኛው ቪዲዮ 1.1 እና 1.2 ሴትስ ኤንድ ኤሊመንትስ እና ሴትስ ኤንድ ዲስክሪፕሽን የሚለውን እንሸፍናለን። በቀጣይ ሁለተኛ ፓርት ለቅላችኋለሁ። ለሴት 1.3 ለብቻው ኖሽን ኦፍ ሴትስን፣ እንደገና 1.4 እንደዚህ ኦፕሬሽን ኦን ሴትስ እናነሳለን። አፕሊኬሽኑንም ለብቻው እንዳይሰለቻችሁ ከ15 ደቂቃ ያላለፈ ቪዲዮን የምንሰራው። በመጨረሻም ደግሞ ከ5ቱንም ሰብሰብ አድርገን የዩኒቱ ማጠቃለያ ከናሽናል ኤግዛም የተዘጋጁ ጥያቄዎችን በመስራት እየተነቃቃን እንሄዳለን። እሺ ዛሬ የመጀመሪያ ቀለል ያለ ቪዲዮ ሳይሰለቻችሁ ዘና ብላችሁ በዚህ ዕውቀት የምትጨብጡበትን ሂደት ነው ያስኩላችሁ። የመጀመሪያው ቪዲዮ ስለሆነ ሳይሰለቻችሁ ኢዚሊ አንደርስታንድ እንድታደርጉ በቀላሉ ከኔ ጋር እንድታጠኑን። እሺ ሴት ውስጥ ስንመጣ ማስታወስ የሚገባን አንዱ ቤዚክ ዕውቀት ሴትስ ኤንድ ኤሊመንት ይለናል። እዛ ውስጥ ኢምፖርታንት ነገሩ ምንድነው? የመጻፋችሁም አክቲቪቲ እንደሚያስቀምጥ የመጀመሪያው ነገር ሴትን ዲፋይን ማድረግ አንዱ ጉዳይ ነው። እዛ ሴት ዲፊኒሽን ውስጥ ደግሞ ኢምፖርታንት ኪወርድ አለ። ያንን ኪወርድ ሞር አንደርስታንድ ማድረግ ነው የሚጠበቅባችሁና ስንመጣ ሴትስ ኤንድ ኤሊመንት ጋር አክቲቪቲያችሁ ዲፋይን ሴት ነው የሚለው። ሁላችሁም ሴትን ዲፋይን ለማድረግ አትሰንፉም ብዬ አስባለሁ። ምክንያቱም 7ኛ ክፍልም ስለ ሴት ተምራችሁ ስለቆያችሁ በተለይ አዲስ አሁን ወደ 9 ለመጣችሁ አጭሩ ዲፊኒሽናችን እዚህ እናገኘዋለን። ሴት ኢዝ ኤ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክትስ ኦር ኤሊመንትስ የሚለው ዲፊኒሽናችን ነው። እዚሁ ዲፊኒሽን ውስጥ እንደምንመለከተው ኢምፖርታንት ወይም ኪወርድ ብለን የምናነሳው ዌል ዲፋይን የሚለው ነው እና ይሄ ዌል ዲፋይን የሚለውን ቃል ስፔሻሊ አንደርስታንድ እንድታደርጉ እዚህ የተቀመጠውን አክቲቪቲ ጥያቄ ለማየት እንሞክር። እሺ አክቲቪቲ ጥያቄያችን ላይ ምንድነው የሚለን? which of the following are well defined sets and which are not justify your answer ነው የሚለው። እነዚህን ዲፋይን ብናደርግ ምን አንደርስታንድ ማድረግ እንዳለባችሁ ከዚህ ትረዳላችሁ። የመጀመሪያውን ሴት ተመልከቱ። collection of sets in your collection of students in your class ነው የሚለው። it's well defined በአንድ ክፍል ውስጥ ያሉ ተማሪዎች ኢዚሊ ሊስት ማድረግ ወይም ሴሌክት አድርጎ መናገር ይቻላል እና ኢትስ ዌል ዲፋይንድ ብለን እንይዛለን። በመቀጠል ደግሞ ቢ ላይ ያለውን እንመልከት። ኮሌክሽን ኦፍ ቢዩቲፉል ገርልስ ኢን ዩር ክላስ ነው የሚለውና ይሄ ነገር ቢዩቲፉል ክላስ የሚለው ሳብጀክቲቭ ነው። ሳብጀክቲቭ ነው ማለት ምን ለማለት ነው ልጆች? ቢዩቲፉል ብለን ስንጠራ
እያንዳንዱ አመለካከት ዲፈረንት ቪው ስላለ ለቢዩቲፉል ሊስት ልናደርግ የምንችለው አባል የተለያየ ነው ሊሆን የሚችለው። ለምን? ውበትን በተለያየ አቅጣጫ እያንዳንዱ ሰው ስለሚመለከት ኢትስ ኖት ዌል ዲፋይን። ስለዚህ ቢዩቲፉል ገርልስ ኢን ዩር ክላስ የሚለው ቢዩቲፉል የሚለው ከፊት የመጣው ይሄኛው አጀክቲቭ ምን እንዲሆን ያደርገዋል? ዌል ዲፋይን እንዳይሆን ያደርገዋል። ስለዚህ ቢ ዌል ዲፋይን አይደለም እያልን ነው። በመቀጠል ሲ ላይ ኮሌክሽን ኦፍ ኮንሶናንትስ ኦፍ ዘ እንግሊሽ አልፋቤት ነው የሚለው። ይሄንን ማንም ሰው ሊስት አድርጎ ብንላቸው ኢዚሊ ነው ኮንሶናንቶችን ሊስት የሚያደርግልና ሶ ኢትስ ዌል ዲፋይን። አገን ዲ ላይ ተመልከቱ። ኮሌክሽን ኦፍ ሃርድ ወርኪንግ ቲቸርስ ኢን ስኩል ነው የሚለን። ሃርድ ወርኪንግ ብለን የምናነሳውም አሁንም ምን አይነት ነው? ሳብጀክቲቭ። ለምን? እንደተለያየ ሰው ነው። ስለ ሃርድ ወርኪንግ ሁላችንም የሚኖረን አስተሳሰብ ተመሳሳይ አይደለም። ስለዚህ አንዱ ሃርድ ወርከር ነው ብሎ ያስበው ሌላኛው ሃርድ ወርከር ነው ብሎ ላያስበው ይችላል። ስለዚህ ኢትስ ኖት ዌል ዲፋይን። በዛ ምክንያት ነው ቢ እና ዲ ዌል ዲፋይን አይደሉም የምንለው። ስለዚህ ሴትስ ኤንድ ኤሌመንትስ ጋር ስንመጣ የመጀመሪያው ጉዳይ ስለ ዌል ዲፋይን ሴት ውስጥ ማወቅ የሚገባን ኢምፖርታንት ነገር እሱ ነው። ከዲፊኒሽን ኮንሴፕት ስፔሻሊ ዌል ዲፋይን የሚለውን እንዲሁም ለማጠናከር ያክል እንዲመቸን ወደ ኤሌመንት ከመምጣቴ በፊት መጽሐፋችሁ ጋር ልውሰዳችሁና ኤክሰርሳይዝ 1.1 ላይ ዌል ዲፋይንን በደንብ በመጀመሪያው ጀስቲፋይ እናድርግ። እስቲ አሁን ገብቷችሁ እንደሆነ አንደርስታንድ እያደረግን ጋፕ እየሰጠው ሄዳለሁ። እናንተም በዚያው ሪኮል እያደረጋችሁ ለመሄድ ትሞክራላችሁ። ምንድነው የሚለን? which of the following is a well defined set? justify your answer ይለናል። ሶ አንሰራችሁም በዛው ራሳችሁ ሳመራይዝ ያደረጋችሁ ለራሳችሁ አናላይዝ አድርጉ። ግን በጋራ እንይ። አሁን ኤ ላይ ምን አለን? a collection of all boys in your class ነው የሚለው። በእናንተ ክፍል የሚገኙ ወንድ ተማሪዎችን ነው የሚለው። ሶ that's what it's well defined። ሁሉንም ወንድ ተማሪዎች ምን ማድረግ እንችላለን? ሊስት ማድረግ እንችላለን። እነማን ናቸው የሚለውን በየክፍሉ መለየት ይቻላል። so it's well defined። ኦኬ እንምጣ ቢ ላይ ኮሌክሽን ኦፍ ኢፊሽንት ዶክተርስ ኢን ብላክ ላዮን ሆስፒታል ነው የሚለው። ሶ ይሄ ኢፊሽንት የሚለው አሁንም እዚህ ጋር የመጣልን አጀክቲቭ ኢፊሽንት ዶክተርስ የሚለው ኢፊሽንት ለመለካት ይሄ ነው የሚል ክራይቴሪያ ስላልተቀመጠለት ያንን ምን ማድረግ አንችልም፣ አይዴንቲፋይ ማድረግ ይከብደናል እና ሁሉም ሰው በተመሳሳይ መልኩ ኢፊሽንት የሚለውን ማስቀመጥ አይችልም። ኢትስ ኦልሶ ሰብጀክቲቭ ሶ ኢትስ ኖት ዌል ዲፋይን። ስፔሻል ኬዙ ኢፊሽንት የሚለው ነው። ሲ ላይ እንምጣ። ኮሌክሽን ኦፍ ኦል ናቹራል ነምበርስ ሌስ ዛን 1000 ኢትስ ኢዚሊ ኖውን። ሁሉም ሰው ይሄንን ሊስት ማድረግ ይችላል። ከመቶ የሚያንሱ ናቹራል ነምበሮችን ዘርዝሩ ብንባል ማንም መዘርዘር ይችላል። ሶ ኢትስ ዌል ዲፋይን። the other one D the collection of songs by artist ጥላውን ገሰሰ ነው የሚለው። ያው የሀገራችን ታዋቂ ዘፋኝ ነው። የሱን ዘፈኖች ስብስብ ነው የሚለው። ኮሌክት ማድረግ ይቻላል የሚታወቅ ስለሆነ ሪከርድ የተደረገ ነገር ስለሆነ so it is well defined። ኦኬ ትንሽ ወደ ኋላ መለስ አድርጌ ጥቂት ደቂቃ ከዚህ ሳብ ቶፒክ ለመቋጨት የምናነሳው ኤሌመንትስ የሚለውን ነው። ይሄንን ቀለል ባለ ነገር አንስተን ወደ ቀጣይ ሳብ ቶፒክ ወስዳችኋለሁ። የቪዲዮ ሰዓታችንንም ላለማርዘም ምንድነው ኤሌመንት ብለን ለምናነሳው ሁለት ምልክት ለመጠቀም ነው። እዚህ ጋር ለምሳሌ የሰጠን ሴት ምን የሚል ነው? ሳፖዝ ሴት ኢዝ ዘ ሴት ኦፍ ፖዚቲቭ ኢቨን ነምበርስ ነው የሚለው። ፖዚቲቭ ኢቨን ነምበሮች ደግሞ እነማን ናቸው? 2 4 6 8 እያልን ነው የምንሄደው። ስለዚህ እዚህ ጋር መጥቶ ይሄውና 4 ኢዝ አን ኤሌመንት ኦፍ ኤ ይለናል። 5 ጋር መጥቶ ይሄው ኢ ላይ ይሄ ምልክት አለው። ምን ለማለት ነው? ኖት አን ኤሌመንት የሚለውን ሊያሳየን ነው የሚፈልገው። ኔጌቲቭ ቱ ኖት አን ኤሌመንት። ስለዚህ ኤሌመንት እና አን ኤሌመንት ይሄንን ሲምቦል አባል ነው አባል አይደለም የሚለው ነው። ይሄ ሞር ወደ ሃይ ስኩል ሌቭል ሲመጣ ኤሌመንታሪ ኮንሴፕት ነው የሚሆነው። እሺ ዛሬ በዚህ ቪዲዮም አሁንም ማናሳድረውና አያይዘን በዚች ባለችን የ15 ደቂቃ ቆይታ መዳሰስ የሚገባን ሁለተኛው የሴት ሳብ ቶፒክ ሴት ዲስክሪፕሽን የምንለው ነው። ሴት ዲስክሪፕሽን ጋር ስንመጣ ሴትን ዲስክራይብ የምናደርግባቸው 3 ቤዚክ ነገሮች አሉ። ከሶስቱ የመጀመሪያው ቨርባል ሜተድ ወይም ስቴትመንት ፎርም የምንለው ነው። ሴታችንን በስቴትመንት የምንገልጽበት either በወርድ እንደዚህ የምንገልጽበት አለ። እሱን ነው ቨርባል ሜተድ ኦር ስቴትመንት ፎርም ብለን የምናነሳው። ለሱ ምሳሌ ቴክስታችሁ ላይ ባግባቡ አለ። the set of all numbers greater than 1 and less than 20 ነው የሚለው። ይሄ ነገር በምን ተቀምጧል? በወርድ ተቀምጦልናል። ሶ
ቨርባል ሜተድ እንላለን። ዘ ሴት ኦፍ ስቱደንትስ ኢን ማቴማቲክስ ክላስ ነው የሚለው ጆሶ እንደነዚህ ያሉትን በወርድ የሚቀመጡትን ዊ ኮል ዲስ ቨርባል ሜተድ እንላለን። ሌላኛው ሁለተኛው ሜተዳችን ሴት ዲስክራይብ የምናደርግበት ሊስቲንግ ሜተድ ነው። ሊስቲንግን በሁለት ከፍለን እናያለን። ኮምፕሊት ሊስቲንግ እና ፓርሻል ሊስቲንግ ብለን በሁለት ነው የምንከፍለው። ኮምፕሊት ሊስቲንግ ስንል የተሰጠንን ሴት ሁሉንም መዘርዘር ምንችል ከሆነ ዊ ኮል ዛት ዋን ኮምፕሊት ሊስት እንላለን። ሁሉንም አባል መዘርዘር የሚቻል ከሆነ ቀለል ያለ ምሳሌ እዚህ ጋር ዘ ሴት ኦፍ ኦል ፖዚቲቭ ኢቭን ፖዚቲቭ ኢንቲጀርስ ሌዛን 7 ነው የሚለው ከሰባት የሚያንሱ ፖዚቲቭ ኢቭን ኢንቲጀሮች ኢዚሊ 2 4 6 በቀላሉ መዘርዘር ችለናል። ከታች እንደውም ማንን ሰጥቷቸዋል? ቫውልስ ኢን እንግሊሽ አልፋቤት ነው የሚያነሳልን። ስለዚህ እነማን ናቸው? ኤ ኢ አይ ኦ ዩ ኢዚሊ 5 ስለሆኑ ኮምፕሊት ሊስቲንግ ተጠቅመናል። ፓርሻል ሊስቲንግ የምንጠቀመው መች ነው? የሚሰጠን ሴት በአንድ ቦታ ዘርዝረን ማስቀመጥ የማንችለውና ሰፋ ያለ ከሆነ በሶስት ዶቶች በመጠቀም የምንገልጸውን ነው ፓርሻል ሊስቲንግ ብለን የምናነሳው። ፓርሻል ሊስቲንግ ለምሳሌ እዚህ የተቀመጠልን ዘ ሴት ኦፍ ናቹራል ነምበርስ ሌዛን 100 ነው የሚለው ከመቶ የሚያንሱ ናቹራል ነምበሮችን ብንል አሁን 1 2 3 4 እያልን እስከ 99 ድረስ መዘርዘሩ አስጨናቂ ስለሚሆን እዚህ እንደ ምሳሌ እንደተቀመጠልን 1 2 3 ዶት 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 ብለን 99 ይሄ ፓርሻል ሊስቲንግ ነው። ለፋይናይት ሴት እንዲንጠቀማለን። ካስፈለገ ዘ ሴት ኦፍ ሆል ነምበርስ ይለናል። ኢንፋይናይት ሴት ደግሞ ቢሆን ይሄው እንደዚህ 0 1 2 3 ብለን ዶት 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 ብለን እናስቀምጣለን። ይሄንን ሜተድ ነው ዊ ኮል ኢት ኢዝ ፓርሻል ሊስቲንግ እንላለን። ስለዚህ ሁለተኛው ሜተድ ኦፍ ዲስክሪፕሽን ኦፍ ሴትስ ማነው? ሊስቲንግ ነው። እሱን ነው በሁለት የከፈልነው ፓርሻል ሊስቲንግ እና ኮምፕሊት ሊስቲንግ ብለን። ሶስተኛውና የመጨረሻው ሜተዳችን ሴት ቢልደር ሜተድ ነው ወር ሜተድ ኦፍ ዲፋይኒንግ ፕሮፐርቲ ነው የሚለው የተሰጠንን ሴት ሜተድ ኦፍ ዲፋይኒንግ ፕሮፐርቲ ኦር ሴት ቢልደር ሜተድ ብለን የምናነሳው ቀለል ያለ ምሳሌ ከመጻፋችሁ ልጠቀም። ምናልባት እዚህ ጋር የተቀመጠው ስዕል ሌላ ቅርጽ እንዳይመስላችሁ እንዲህ ብሬስ ይኖራል ኤክስ ብለን ሰች ዛት ብለን እንገልጻለን የሚለውን ኮንዲሽን ለማሳየት ነው። ለሱ ጥሩ የሚሆንን ምሳሌ እዚሁ እንምጣና መጻፋችሁ ላይ ያለውን ምሳሌ ብናነሳ የዲስከሽን በቂው ነው የሚሆነው። ለምሳሌ ተመልከቱ እዚህ ጋር ሴት ኤ ላይ 1 2 3 እያለ እስከ ስንት ድረስ ፓርሻሊ ሊስት ተደርጓል? እስከ 10 ፓርሻሊ ሊስት ተደርጓል። ከዛ ይሄንን ነው አሁን በሴት ቢውልደር ኦር ሜተድ ኦፍ ዲፋይኒንግ ፕሮፐርቲ የምንለው ኤክስ ሰች ዛት አለን ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር ኤንድ ዛት ኤክስ ሌስ ዛን 11 ነው የሚለው ይሄውና። ስለዚህ አሁን ይሄን አቀራረብ ነው ዊ ኮል ኢት ኢዝ ሴት ቢውልደር ሜተድ ብለን የምናነሳው ፕሮፐርቲዎችን በመግለጽ የምናሳይበት ሜተድ ነው ሴት ቢውልደር ብለን የምናነሳው። አንዳንድ ጊዜ ሴት ቢውልደሮች መካከልም ግን ቨርባል ኬዝ ወር ስቴትመንት ወርዶችን ልንጠቀም እንችላለን። ከቨርባል ሜተድ የሚለየው ቨርባል ሜተድ ሲምፕሊ ስቴትመንቱን የምንጽፈው፣ ይሄ ግን ዊዚን ኤብሬስ ሲሆን ነው። እንዲህ አይነት ቅርጽ ከያዘ ሴት ቢውልደር ሜተድ ይሆናል። ለዛ ነው 2 0 2 4 አሁን ኢቭን ሆል ነምበሮች ናቸው ኦር ኢቭን ፖዚቲቭ ኢንቲጀሮች ናቸው። እዚህ ጋር ሲገልጸው ምን አለ? x is that x an element of integer and x is any negative even integer ብሎ ገለጸው ይቻላል። እንደገና መጣ ደግሞ 2x አለ። 2x ማለት ባይዘው ኢቭንን ይገልጻል። x is equal to 0 1 2 3 and so on አለ። ስለዚህ በዚህ መልኩ ኤዘር ካስፈለገ ይሄው እንዲህ አለን 2x x an element of whole number። ይሄ ማለት ምን ማለት ነው? 2x represents even numbers so 2x ኢቭንን ነው የሚወክለውና ኢቭን የሚለውን ወርድ ከምናስቀምጥ እንዲህ ብንጽፈው ኢዚሊ ይቀመጣል። ይሄንን ነው ዲፋይኒንግ ፕሮፐርቲ ብለን የምናነሳውና እንደዚህ የሚገለጹ ሴቶችን ዊ ኮል ኢት ኢዝ ሴት ቢውልደር ሜተድ ዲስክራይብ አድርገናል ብለን የምናነሳውና ዛሬ ለመግቢያና ለመነሻ እንዲሆነን ይሄን ያክል ሪቫይዝ ካደረግን እነዚህን የተመለከቱ ግን ሾርት ውስጥ ጥያቄዎችን ለቅላችኋለሁና ገብታችሁ ከዛሬው ጋር አንድ ላይ ሾርትሶችም ይኖራሉ። እነሱን ፕራክቲስ አድርጉ። እዛ ላይ ስለ ዌል ዲፋይን እና ስለ ዲስክሪፕሽን ኦፍ ሴትስ ቀለል ያሉ ጥያቄዎችን አስቀምጣለሁ። ስፔሻሊ ዩኒቱን ስንጨርስ ነው ወደ ማን የምንመጣው ናሽናል ኤግዛም ላይ ያሉ ጥያቄዎችን ሁሉንም ሳብ ቶፒኮች በሚዳስስ መልኩ ምናነሳ ይሆናል። በቀጣይ ፓርት 2 ስንመለስ ማን እናገኛለን? ዞኔሽን ኦፍ ሴትስ እናገኛለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ቱ ለርን ማቴማቲክስ ዱ ማቴማቲክስ